ነገር ሰላም ነው ብዬ ጓደኛዬን ከፍቅረኛ ጋር ተውኩና ወጣልኩኝ ልክ 2 ደቂቃ ሲሞላ ቀውጥ የሆነ ጩኸት ተሰማ ምንድነው ምን ተፈጠረ ብዬ ሮጬ ስመለስ ሞቲ እባክ ሞትኩኝ ድረስልኝ እንደምንም ብለ ከዚህ ጉርጓድ አውጣኝ ጉዶንኩል ተቀበርኩኝ ቅበረኝ ብሎ ይጮሃል ምንድነው ምን ተፈጠረ ቤት ውስጥ ተቀበረ ፈንጅ አለ እንዴ ብዬ በሩን ገንጥዬ ስገባ ለካ እሱስ የተቀበረበት ለካ እሱስ የገባበት ጉርጓድ ይሄኛው ጉርጓድ ነው ይሄኛው ጉርጓድ ውስጥ ከገባችሁ በካቦ እንኳን ተስባችሁ አትወጡ እባካችሁ ወንዶችዬ እንደዚህ አይነት ጉርጓድ ውስጥ ለመግባት አትቸኩሉ እየተጠነቀቃችሁ